ገምዛ ወረዳ ምክትል ኮማንደር ደምሰው አነጋግረው በዛሬው ዕለት ባልታወቁ ሰዎች መገደላቸው ተገለጸ። ኮማንደር ደምሰው የተገደሉት በአማራ ክልል ኦሮሚያ ዞን በመኮይ ከተማ መሆኑ ታውቋል። እስካሁን ለግድያው ኃላፊነቱን የወሰደ አካል የለም። ልዩ ከባድና ቀላል የጦር መሳሪያ ጭኖ ወደ አዲስ አበባ አቅጣጫ ሲጓዝ የነበረ የጭነት መኪና እስከነተጎታቹ በቁልቢ አቅራቢያ መገልበጡን የዓይን እማኞች ገለጹ። አደጋው የደረሰው ከቁልቢ ወጣ ብላ በምትገኝ ትንሽ መንደር አቅራቢያ ሲሆን በሰውና በንብረት ላይ ስለደረሰው ጉዳት ማወቅ እንዳልቻሉ እማኞቹ ተናግረዋል። የጦር መሳሪያው በብረትና በእንጨት ሳጥኖች ታሽጎ የነበረ ቢሆንም በግልበጣው ምክንያት ከየሳጥኖቹ ተዘርግፎ በየአቅራቢያው እስካሉት የእርሻ ማሳዎች ድረስ ተበትኖ ማየታቸውንም አክለው ገልጸዋል። በፍጥነቱም ብዙ ቁጥር ያላቸው የመከላከያ ሰራዊት አባላት ወደ ስፍራው ደርሰው አካባቢውን በመውረር መሳሪያዎቹን ሲለቅሙና በሌላ መኪና ላይ ሲጭኑ መመልከታቸውንም አክለዋል። በዚህም ከሐረር ወደ አዲስ አበባ የሚወስደው መንገድ ለሰዓታት ተዘግቶ መቆየቱን እነዚሁ የዓይን እማኞች ገልጸዋል። የጦር መሳሪያው ምናልባት ወደ አዲስ አበባና ወደ አማራ ክልል በመጓጓዝ ላይ ሳይሆን እንዳልቀረም ግምታቸውን